ምን አባታችሁ አጭሳችሁ ነው ደግሞ ዛሬ የገባችሁት እንዴ? ምንድን የነካው ዛሬ ቡድኑ እንዴ? ሁሉም ተጫዋች እንዴት ነው በአንዴ እንዲህ ለምሻም ይዘው እንዴ? አንድ እንኳን ለምሳሌ ብዬ የምጠራው አንድ ደና ተጫዋች ሜዳ ውስጥ ልታየመው አንድ ደና ተጫዋች እንደው ለምሳሌ እኮ እንትና እኮ ጥሩ ነበር አልልም። አንድ ልታየመው እንዲህ አረ ተመስገን። ክብር ምስጋና ለማዱኬ ይግባውና ማለት ነው እዳ ይዘን ማለት ነው ወደ ሜዳችን ከመምጣት እንደው እሱን የጠበቀ በቃ ዛሬ ኦፊሻሊ ፍጹም ተቀባይነት የሌለው የደከመ ፐርፎርማንስን ያሳየ ነው በዛሬ ጨዋታ ላይ ጌማው። እንዴት አይነት ውዳቂ የሆነ ብቃት ነው ያሳየ ነው። አንተ የአውሮፓ ሻምፒዮንስ ሊግ አስገራሚውና ምርጡ ቡድን እኮ እኛ ነበርን እኮ። ታዲያ እሱን የሚመስል ብቃት እንዴት ነው ማያሳዩን? ምንድን ነው የነካቸው? አንተ እግራቸው እንዲህ ስርስር ምንድን ነው? ብቻ ግን ማለት ነው እዚህ ጨዋታ ላይ 1 ነጥብ ይዘን ወጣን። በጣም እጅግ ምርጥ ውጤት ነው ጀማው ማለት እጅግ በቃ ማጨብጨብ ያስ ማለት አለብን። ከዚህ ውጤት ይዘን መውጣታችን 1 ነጥብ እዳ ይዘን ሳንሄድ ማለት ነው። ጋሽ በዴ ጋሽ በዳዳ ቋጠርኩኝ ሲጀመው እድሉን እሺ ምን ላድርጎሽ? በቋጠሩ እኮ በፍጹም አልተገናኘንም እኮ እሺ ምን ላድርግ ጀማውሽ? ምን ላድርግ? እንዳንተ መቼ ነው ወያላ እንዲህ ትለኝ ሆኖ መቼ? እኔ እኮ አቋለሁ እኮ የረገጠው እኮ ይመስላል አፈር ይመክናል እኮ እህል አያበቅልም እኮ የወያላው እግር እኮ። አሁን እንደዚህ እድል በድል ይሆን ይሄ እያለ አይናችን እያየ ምንም ማድረግ አይቻልም። እንግዲህ ጀሙ ምንም እኔ በጣም ያናድድ። ምን ማድረግ አይቻልም። አርሰናላቸው ወጥቷል። በስመ አብ እንዴት ነው የተረፍነው? ሪቨርስ ሳይኮሎጂኛ ላይ ይጮታሉ ባየር ሊቨርኩሰኖች ኖ ኮርነርስ አላውድ ምናምን ብለው እኛ ኮርና እንጫወትን ብለን ስንገባ ኮርና ቀረቀሩብን። ማን ሰከንድ አፍ ላይ ገና እንደተጀመረ ማን የኮንሰንትሬሽን ችግር በስመ አብ። ወይኔ ሳካ ዛሬ በጣም ያናደድከኝ ደግሞ ፕላስ ሳካ ምንም አልቻልክም ዛሬ። ማን ማዱኬ ተቀይሮ ገባ ሙሉ ጨዋታውን ሙሉን ኩክ አደረጋቸው። አንተ ይዞዬ እግዚአብሔርን ይችላል ማን ማዱኬ ይችላል። ራፐር ነው ጸጉሩን ተሰር ፔናልቲ ያገኘ ማን ከዛ ሁላ ሰው ካቨርስ ገባና ገባባቸው። ማን እንዴት ነው የሚወዱት ግን የሊቨርኩሰን ደጋፊዎች እንዴት ነው የሚወዱት? አንተ ይዘው ነበር ፎቶው ምናምን በስመ አብ ፔናልቲውን ቁጭ አደረገው ቀስ አድርጎ ነው ያገባባቸው። ማን ጨንቆኝ ነበር፣ ወይኔ ጨንቆኝ ነበር። ዛሬ እንኳን አቸው የወጣን ይሄንን ጨዋታ በሜዳችን ላይ እንነጋገረዋለን። ምንም ጥያቄ የለውም። በጥፊ ወስደን እንጠላቸዋለን። ያለቀ ጨዋታ ነው። ገብቷቸዋል አይደለም? ግን ዛሬ ምን አይነት ጌም ነው የተመለከትነው? ማን ዴክላን ራይስ መጨረሻ ላይ ያነሳው ኮርና ወይኔ እንዴት እንደወጣ አላውቅም። እንዴት እንደወጣ እኔ ምንም ማውቀው ነገር የለም። ማን ምን አይነት ኮርና ነው ግን ራይስ የሚያነሳው? ሐራም ቦል ኤፍሲ ባካቲታ ገን ይልሃል አባቴ። ዛሬ ፔናልቲው ማዱኬ ያበደ ስራ ሰርተሽ ፔናልቲውን ባታሰጪን ማን 2 ሳምንት ብንጮት ምናገባ አይመስልም። ገባርለ እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ፣ ከቻላችሁ አንድ አግቡ፣ ከቻላችሁ 2 አግቡ። ገባርለ አንድ ሊገባብን ይችላል። ኦፍ ኮርስ አንድ ገባብን፣ አንድ አገባን፣ አንድ ኩል ኖርምዬ ማንም ተጫዋች ሰዓት ኤነርጂ ያልገደለ ምናምን ነገር ገባ። ሐራም ፉትቦል ገባ። ጠላትን የሚያቃጥል አንተ ምን አባ ነው የምትቃጠለው? በሜዳችን አምጥተን ልጥፍ 3-4 እመነኝ ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል ነው። በሜዳችን ጠብቅ ገባርለ መቀልበስ አለማስፈለጉ ራሱ እኔ በጣም አስደስቶኛል። ገባ ምክንያቱም አንድ ጎል ማግባት የሚያስችል ያህል አጫወታ ራሱ አልጫወትም። እውነታውን ይወራ ከተባለ ማለት ሐራም ፉትቦል ላይናፑን አይቼ ተናግሬያለሁ። ትላንት ላይናፕ ሰራ ተናግሬያለሁ። ገባ የሚጠበቅ ነገር ስለሆነ ማለት የምትጠብቀው ነገር እኮ አያቃጥልህ፣ ማትጠብቀው ነገር ነው የሚያቃጥልህ። ተረዳኝ አይደለ? ጠላት ተሸነፋችሁ ብሎ ቋጥሮ ፍሬውን አፍርጦ አልተሳካለትም። በሜዳችን ይሄ ባየር ሊቨርኩሰን ያሸንፈናል ብለህ ካሰብክ ይመችህ ማን ይሳካለት ማለት ነው እኮ የሚሄድበት የዋንጫ ፎከስ ማድረግበት የዋንጫ ቶርናመንት አልጎደለኝም ነው የምልህ ፓፖቴ። ገባ አይደለ? ምን ሆነ ነው በዛብኝ እንደውም ትንሽ ይቀነስ፣ ግን ይሄ አይቀንሰውም። አራት ይቅማል። ኔክስት ዊክ ጠብቅ። ምን አለ በለኝ። አሁን ኤቨርተን ነው ፎከሳችን። ዛሬ ትሬኒንግ ነው የሰራ ነው። ለኤቨርተን አሪፍ ትሬኒንግ ሰርተናል። ያየናቸው ነገሮች አሉ፣ እናወራበታለን። አታላይ ነው ማዱኬ፣ አታላይ ነው ማዱኬ፣ አታላይ ነው። ባየር ሊቨርኩሰን እኔ የምር አደነኳቸው። በቃ ይኸውልህ ኖ ኮርነርስ አሎድ ብለው ቋጥረው ገቡብን። ኖ ኮርነርስ አሎድ ፎር አርሰናል ብለው ቢጽፉባት ግን በቃ እንደዚህ ይሻላል። በቃ ኮርነር ታገቡብን አላችሁ።
አቋማ ሄደ ተቋማ ሰቋማ ብራብ የለም በቃ ዝም ብለህ ነው ይኸውልህ ጥይትን የምታባክነው ምንም በቃ ይኸውልህ ቋጥረህ ማለት ነው ይዘህ ሁለቱንም ይዘህ ቋጥረህ ያስደስት ውጤት የምታገኘው አቻ ነው ባይዘዌ ማለት ነው ባየር ሊቨርኩሰን ከዛሬዋ ጨዋታ በኋላ በቃ ተመችታችሁኛል የምሬ ነው የምላችሁ ነው ቡንደስሊጋ የሊቨርኩሰን ደጋፊ ነኝ ምን አይነት ሪስፔክትፉል የሆኑ ተጋጣሚ ናቸው በማዘን ማለት ነው ጎል አስቆጥረውብን የሊቨርኩሰን አሰልጣኝ ኒኮላስ ዮቨር ጋር ነው ሄዶ በቃ ሰላም ያለው ሄዶ ጨበጠው ማለት ነው ግን እዛ ጋር ምንድነው ማየት ያለ መሰለ እኔ ማንንም አልሰማም ኮርና ምናምን አልሰማም እያለው ነው አሰልጣኙ አንዴ እስኪ ዛሬ ማለት ሁላችንም ለኖኒ ማዱዌኬ እቺ ራፐር በቃ ትችላለች እናቴ ነው የምላችሁ በቃ ማዱዌኬ ገባ ጨዋታውን ለወጠው ሚኬል አርቴታ የሚገርም ውሳኔ ነው የወሰነው በቃ የሚገርም ውሳኔ እንኳን ማለት ነው ሳካን ቀየሩ ምክንያት ጥሩ አልነበረችም ሳካዬ ጥሩ አልነበረችም ዛሬ ሶ ኖኒ ማዱዌኬ ገባ አተራመሰ ብዙ ድሎችን ፈጠረ ኮርና ጠሩብን ነበሩላ የሚገራረሙ ድሎችን ፈጠረ ፔናልቲ አስገኘልን የሚገርም ድሪብል በቃ ቆፍጣናው ኮራ ጀነን ያለው ክለባችን ማለት አሁንም በቻምፒየንስ ሊጉ የሚረታው በቃ ክለብ አጥቷል በቃ በጣም የተንቆሻቆሸ ጨዋታ ተጫውተን ራሱ ከባድ የስቴዲየም ድባብ አላቸው ከሚባሉ ሊጎች ጋር ተጫውተን ራሱ ማለት ነው አንሸነፍም አርሰናል አሁንም 17 ጨዋታ 16 ዊን አንድ ድሮ ብቻ በቻምፒየንስ ሊጉ እንለያለን ወይኔ ዳኛ እግዚአብሔርን እኔ ቶሽ ዳኛው አይቶታላ እሺ ዳኛው ቀጣ ፔናልቲ አላ ቫራይቶ ፔናልቲ ይሰጣሉ እግዚአብሔርን የሌለ ነገር ነው የአርሰናል ደጋፊ ነገር ታውቀዋለህ ራስህ ፔናልቲ ነብስ ምንም እንኳን አልነካውም ምንም ነገር ነው ያልነካው እኮ በፈጣሪ ድራማ ነው መሰል የሚማሩት ትሬኒንግ ላይ ምንድን ተቃጠልኩኝ አሁን እንደዚህ አቻ መውጣታቸው ማለት ነው ለአርሰናል በኤምሬትስ ቀጣይ አንድ አድቫንቴጅ ነው የበረገደለት ገብቷል ባየር ሊቨርኩሰን 1-0 ጨርሶ መውጣት የነበረበት ጨዋታ ነበር ይሄ ቡዳ የሆነ ቡድን ዛሬም እንደተለመደው ሳይጫወት ነጥብ ይዞ ወጣ አይደለ ቆይ ችግሩ ከማን ነው እኔ ቀድሜ ቪዲዮ ስሰራ ሁሌ ከኔ ተቃራኒ የሚሆኑት እነዚህ ጠሽናቸው እንዴ በስመ አብ እኔ አርሰናልና እድል ግን ያላቸው ኬዝ በጣም ነው የሚያስቀኝ ኤቭሪ ማች ሳይጫወቱ የሆነ ነገር ያደርጋሉ ሳይጫወቱ የሆነች አጋጣሚ ያገኛሉ እንደተለመደው በቀጣይ ዙር ኤምሬትስ ላይ አንድ ግብ ያስቆጥራሉ እንደለመዱት በብራይተን ጨዋታ እንዳደረጉት አንድ ግብ አስቆጥረው 11ዱም ይከላከላሉ 10ሩም ተጫዋቾች አለቀ ቻው ወደ ቀጣይ ዙር አለፉ ማለት ነው አርሰናል በእናታችሁ ተው ግን አንዳንዴ እንኳን ኳስ ተጫወቱ አታስደብሩ ለሚያችሁ እንኳን በቀጣይ በቸልሲ ጨዋታ እንመለሳለን መልካም ምሽት ማንም እዛ ሮቦትና ደግሞት ወደቀ እያለ ፔናልቲ የሚሰጠው አቼኔ ተቆራቆረ ዲሚሽ ነው ቀጣይ አልፋሉ ምናምን ብለሽ ተስፋ ብለኛ ቀላል ነው አይ የማንስ ጨዋታ አለ እኮ ይለጥፈልሻል ግን ይሄ ዳኛው ፔናልቲው ግን እሺ ወይ ያለው ተረፍሽ ደሞ እኮ ትላንትና ባርሳ ላይ ሙድ ሲይዙ በእድል አለፈ ልክ እርኩስ ቲም የምትደግፉ ይመስል ማለት ነው ይሄው ቡንደስሊጋው ላይ 6ኛ ላይ ያለ በጣም ማሸነፍ በጣም አዛ የሆነበት ቡድን ነው ሊቨርኩሰን በዚህ ሰዓት ማለት ነው እና ሊቨርኩሰንን ባለቀ ሰዓት ፔናልቲ አግኝተሽ ነው ያሸነፍሽው ትናንትና ግን ቲክቶከሮቹ በሙሉ ምን ሲሉ ነበረ ባርሳ ኧረ በክርስቶስ ባርሳ ቢያንስ ኒውካስልን የገጠመው ማለት ነው የፕሪሚየር ሊግ ደረጃውን ታውቁታላችሁ ሊቨርኩሰን እኮ ጥሩ አይደለም እና ያማን ላይም ምናምን ሙድ ሲይዝ ነው ያማን በነገራችን ላይ ማርክ አልተደረገም በትክክል ሲመታ ነው ኳስ ሲይዝ ምቱት ነው በቃ ሄድሮ ሜሲ ላይ ይባል እንደነበረው አሁን ሳካን አየኸው አይደል ለማንኛውም በጣም እድለኛ ናችሁ አንድ ነጥብ ይዛችሁ መታችኋል ማለት ነው ሃቨርትስም እንግዲህ አሳዳጊ ክለቡ ላይ ፔናልቲ ማስቆጠር ይችላል ያው አርሰናል ኮርና አሉንም እንግዲህ የተወሰነ ኮርና እኮ ተሰጠው ግን እሷን ማስቆጠረው ብዙ ኮርና አልተገኘማ ገብቷል አልፈቀዱም ባየር ሊቨርኩሰኖች አድሚናቸው ራሱ ቋቋቻል ነው ብሏል ገብቷል እና ጎል ማስቆጠር አልቻላችሁም ግን ምን ዋጋ አለው ፔናልቲ ያገኛችሁ አግብታችኋል ማለት ነው ይመቻችሁ ደህና አደሩ አንዳቻ ተጠናቋል ባየር ሊቨርኩሰን ከአርሰናል ያረጉት ጨዋታ ከግማሽ በኋላ ማለት ነው ሰከንድ ሃፍ ከግማሽ በኋላ ለአርሰናል መቋጠር ጀመርኩኝ ሐሳቤን ቀይሬ ማለት ለምን አትሉኝም ባየር ሊቨርኩሰን የተባለ ቡድን ደደብ ጥምብ ስለሆነ ማለት ነው ጨዋታው ላይ 1-0 ከመሩ በኋላ እኔኮ ቦዶ ግሊምት ብትለው ወይ ማንንም ብትለው በሜዳው ለምን ከማንንም ጋር አይጮትም ለማግባት ይጮታል ገብቷል አይደል
1-0 ነው 2-0 ለመጨመር ነው የሚጮተው። እነዚህ 1-0 ሲያደርጉ ሰከንድ ሊግ እንዳለ ረስተዋል መሰለኝ። ሲመስለኝ ሰከንድ ሊግ እንዳለ አያውቁም፣ ኤምሬትስ ላይ እንደሚጮቱ ማለት ነው። 1-0 መርተው አስጠብቀው ከወጡ ወደ ቀጣይ ዙር ታልፋላችሁ ተብለው እንግዲህ ወይ ተነግሯቸው ይሁን አላውቅም። ሁለተኛ ጎል የማግባት እድል ስንቴ ካውንተር ሄደው እኛ የሰፈር ቲም ተሰባስቦ የሚጠቀምበትን ኳስ ሲያባክኑ ነበረ። ዋጋ አስከፈላቸው ባለቀ ሰዓት። እንደዚህ አይነት ሶፍት የሆነ ፔናልቲ ደግሞ አይቼ አላቅም በህይወቴ። ማቴዎስ ኑኔዝ ያኔ ከሊቨርፑል አሊሰን እንደዛ ወጥቶ ገልብጦ ጥሎት አያሰጥም። ለእናንተ ሲሆን ግን ተነካ ያሰጣል። ለማንኛውም ሴት ፒስ ፔናልቲ ኦንጎል ኤፍሲ አሁንም ከኦፕን ፕሌይ ማግባት እንደማይችል አይተናል። ሌላኛው ምንድነው ቡካዮ ሳካ በዚህ ሰዓት እኔ ዲፌንደር በሆን አያልፈኝም በዚህ ሰዓት ማለት ነው። ማዱዌኬ በጣም እሱ መግባት ያለበት ተጫዋች ነው። ሳካ ቁጭ ብሎ ማለት ነው አቋሙ ወርዷል ለጊዜው ሳካ። ይሄ ጥንብ ቲም ግን ኤሚሬትስ ላይ ለጥለጣቸው 4-0 ምናምን እንድታልፉ ነው የምፈልገው። ለዚህ ቲም መቋጠሪያ 1-0 ሲያደርግ ወደ ኋላ ፈግፍጉም ለሚጮት ቲም በክት 90 ደቂቃውን ላየ ሰው አቻ መውጣታችን በጣም ጸዴ ነው። ሳንሸነፍ መውጣታችን በጣም ጸዴ ነው። አይ ዶንት ኖ ምን ሀፕን እያደረገ እንደሆነ አርሰናል ቤት ውስጥ አንዳንዴ ግራ ነው የሚያጋባው። ሳካ ዘንድሮ እንደ ሳካ ሙድ ያዘብን ሰው የለም። በቃ እንደ ሳካ ሙድ ያዘብን ሰው የለም። ምንም በቃ ከሲዝን ከሆነ ሰዓት በኋላ ይነቃል ምናምን እየተባለ አልመነጨቅ ያለው ሳካ ነው። ያው ማርቲኔሊ ሻምፒየንስ ሊግ ይሆናል ብለን ታገስ ነው፣ ግን ምንም ቻልካ አይደለንም። ይሄን ጨዋታ አሸንፈን በ2-3 ባዶ ምናምን ልዩነት አሸንፈን መውጣት የነበረብን ፕሪሚየር ሊጉ ላይ እንዳንጨናነቅ ነበረ። ግን አሁን ፕሪሚየር ሊጉ ላይ ተጨናንቀን ሻምፒየንስ ሊጉንም ተጨንቀን እንትን ልንል ነው። ኤኒዌይስ ግን አቻ መውጣታችንን ግን 90 ደቂቃውን ላየ አቻ መውጣታችን በጣም ፒስ ነው። ይመቸን። አጀባላ እኔ የገጠመን ትግል በጣም ከባድ ነው ሀቢቢ። እኔ ለስንቱ ተጨንቄ ዘልቋለሁ ማለት ባለፈው ለዛች ለዋይፋይ ፓስዋርድ ቲም እንደዛ ስንሆን ቆይት። ጭራሽ ዛሬ ለጠፈው እኮ ነበር አበቃቅተን ገለውናል እኮ። ማዱኬ ጀግና ሀቢቢ በቃ ነፍስ ነው የዘራሽብና አይ ዶንት ኖ እኔ እኮ ከባድ እኮ ነው። ተው ምላችሁ ይሄን 4 ዋንጫ ምላችሁ አርሰናል መቼ ፐርፎርም እንደሚያደርግ አናውቅምና እኔ ኢቨርተንን ነበር ሳስብ ነበር ከዚህኛው ጨዋታ የበለጠ ስጨነቅ ነበር ለኢቨርተኑ ነበርና ጭራሽ ዱብዳ መጣብን። በጣም አሪፍ እኔ ትልቅ ፖይንት ነው ብዬ ነው የማስበው ሀቢቢ። የማይገባን ውጤት ነው ይዘን የመጣ ነው። ስፔሻሊ ፈርስት ሃፍ የቡካዮ ሳካ ፐርፎርማንስ ማን ሺት ማለት ነው። ሌሎችም ተጫዋቾች እንዳሉ ሆኖ ማነው ደን ቅያሬዎች ብቻ አሪፍ ነው ወገን፣ አሪፍ ነው። ቆይ አሪፍ ነው እሺ። እና እስኪ ደግሞ ቅዳሜ ሌላ ጃኢበተል ቁድራ የሆነ ጨዋታ ይጠብቀናል። ኢቨርተን በዛ ላይ ኮርናቸው አዛ ነው። እስቲ በሉ ይመቻችሁ። ኡፍ ነው የሚባለው፣ ሌላ ምንም አይባልም። ኡፍ በቃ ለሳቅ አሽሳቅ በቃ ኡፍ ነው ማለት ጨዋታው ጭራሽ ደርቶ አምሮ ፏ ብሎ ልቅምቅም ብሎ በቃ ማለት ነው ጥርት ብሎ ወደ ኤምሬትስ ሄዷል ማለት ነውና ኡፍ ነው የሚባለው። እኔ አላቅም እና ግን ማለት ነው ይሄ የወፍ መካከል እንቆላላችሁን ይዛችሁ የቋጠራችሁ የዛ የምናምን ማህበር አባላት ማለት ነው ጠብቁን። ለነገሩ አንድ ሊግ ላይ ያላችሁት ምን ላይ እንቋጥርባችሁ፣ ግን ጠብቁ። ለእናንተ አናንስም። እንዲሁ እንደደራ እንዳማረበት ለኛ ኮርና ትተው ራሳቸው በኮርና ግብተው እኛ ደግሞ ያው በራሳቸው ልጅ በፔናልቲ አቻውተናል ማለት ነውና ኤምሬትስ ላይ ደራ ሪቬንጅ ታያለ። ቀድሞ ያገባህበትን ሪቬንጅ ታያለክ። እንደውም ሴት ቢስ ያገባህበትን ሪቬንጅ ልትሄድ ትችላለውላ ማለት ነው። በአርሰናል የተቃጠለ ጨጓራም ማለት ነው። በጎሉም ይሄው ባጫውቱም የተቃጠለ ጨጓራ በምን እንደምታርሱ ታውቃለህ? የማድሪድም የሲቲም ጠላት ትሆንና አሁን በ5 ሰዓቱ ጨዋታ ዘና ትላለህ። ዘና ድልቀቅ ማለት ነው። በኮርናና በሴት ፒስ ቻምፒዮንስ ሊግ ሊባል ይሁን ብለን ነው ፕሪሚየር ሊጉንም እንድትመሩ ያደረግ ነው። ይሁን ብለን ነው። ምንም ክሬዲቢሊቲ የለም ምንም አባቴ እንዴ ተከላከሉ። ከዛ ውጪ እነሱ ስህተት የሚሰሩ ከሆነ አለኛ አይደል ስህተት የሚሰሩ ከሆነ ጎል እናገባለን። ለዛ ነው ፔናልቲ የተፈጠረው ራሱ ኬት አባሪ የመጣው ማድዋቂ ኬት አባሪ የመጣው አተ አልኮ ነበር እኮ አሎ ኤኒዌይስ በኮራ አይበላም። ፕሪሚየር ሊጉን ይሁን ብለን ነው እስካሁን እየመራችሁ ያላችሁት እንጂ የሚሆን ነገር አይደለም። የሚሆን ነገር አልበሲት ሲጀመር እኔ ስገጥሙ ነው የምታሸንፉት። አሁን ደግሞ ኮሜንት ላይ እየገባ ያንን 5-0 ምናምን ለጥፍ አችሉም ቻምፒዮንስ ሊግ ቴብል መብራት አይደለም እኮ አሁን እከም ያለ ቲም ማለት ነው። አዌይ ነው ምናምን እሺ ኤሜሬትስ ላይ ምን ይሆናል ግን በኮርና አይበላ አይሰራም ቻምፒዮንስ ሊግ ላይ። የሚኬል አርቴታው አርሰናል ከባየር ሊቨርኩሰን ጋር አንድ እኩል ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል እጅግ በጣም ተቸግሮ ወይም ደካማ ፐርፎርማንስ ነው ያሳየው ዛሬ። በቃ ፈልጎት አይመስለኝም። ምክንያቱም አሁን ቢፈልገው እንኳን ማድረግ አልቻለም። ቅያሬዎች ሲያደርግ እንኳን
ማጥቃት አልቻለም። ጎል ሲቆጠርበት ይበልጥ አግሬሲቭ ይሆናል ብዬ አስቤ ነበርና በእርግጥ ኤምሬትስ ላይ ስላለን እዛን እንጨርሰዋለን ምናምን ብሎ አስቦ ይሆናል። ግን ዛሬ ነበረ ሚኬል አርቴታ ይሄን ጨዋታ መጨረስ የነበረበት። ባየር ሌቨርኩሰኖችን እዙ ላይ ብዙ ጎል አስቆጥሮ ቀጣዩ በሜዳቸው ሲመጣ ስኳዱን እየቀያየረ ይጠቀም ነበር። ምክንያቱም ከ3 ቀን ነው ከ4 ቀን በኋላ ደግሞ ሲቲ ጋር የዋንጫ ጨዋታ አለበት። እዚህ ጋር ጨዋታውን ጨርሶ ነበር መሄድ የነበረበት። ጎል ከተቆጠረበት በኋላ እንኳን ሪአክት ማድረግ አልቻሉም። ሳካም እንደተጠበቀው በርግጥ ሁሉም ናቸው ዛሬ ጥሩ አልነበሩምና መርጦት አይመስለኝም። ግን ባየር ሌቨርኩሰኖች ባለቀ ሰዓት ዋጋ አስከፍሏቸው ፔናልቲ ያው ሃቨርት በቀድሞ ቡድን ላይ ጎል አስቆጥሯል። ማዱኬም ነው ደግሞ ፔናልቲውን ያስገኘውና የአርቴታ ቅያሬዎች የተሳካ ይመስላል። ግን ከዚህ የተሻለ ማድረግ ነበረበት አርሴናል። ባየር ሌቨርኩሰኖች ያላቸውን ምክንያቱም የሚጫወቱት ከአርሴናል ጋር ነው፣ ከትልቅ ክለብ ጋር ነው። እንደውም ጎበዞች ናቸው ብዬ አስባለሁ። ለእነሱ ነው አሁን ዛሬ እንደውም የሚጨበጨበው ብዬ አስባለሁ። ግን የከፋ አይደለም ለአርሴናል። ያም ቢሆን ከዚህ የተሻለ ነገር ማድረግ ነበረበት። የከፋ ግን አይደለም። ምክንያቱም ኤምሬትስ ላይ የተሻለ ነገር ያስመዘገባ ብዬ አስባለሁ። ለማንኛውም እስቲ እናንተ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ወያላ ተረፋችሁ ዛሬ እግዚአብሔርን ቀሽም በቃ የመጨረሻ ቀሽም ቲም ነው ያላችሁ ማለት ነው። ሲጀመር አሰዳቢ በየሄዳችሁበት ቲም ሙድ የሚይዝባችሁ ኖ ኮርነር አለውድ በቃ ፓራሳይት የኮርና ጥገኛ ኮርና ካላገኛችሁ የለም ለኮርና ዝተውባችሁ የሚገርም ኮርና ያገቡባችሁ ኦን ታርጌት የለ ምን የለ በሁለት ጨዋታ 3 ኦን ታርጌት በእርግጠኝነት ከዛ በላይ አላረጋችሁ። አንዱ ፔናልቲ አንደኛው በረኛው ተሳስቶ ያገባችሁት። በዚህ ቲም የት ሀገር ነው ዋንጫ ብትበሉ እንኳን ዋንጫው ያቀራችኋል ነው የምላችሁና ይሄ የ1-0 የአቻ ምናምን አይደለም ያየነው ጨዋታ። ባለፈው ጨዋታ ተቀጥቅጣችኋል። በአሁኑም እንደዚሁ ምንም ማይሆን ጨዋታ ነው። እግራችሁ ዝሏል በዛ ላይ ማለት ነው። አሁን ቀጣይ ደግሞ ድቅድቅ ጨለማ ነው ከፊታችሁ ያለው። ብትፈራ ብትሰጋ ነው የሚሻለው። አሁን ቅዳሜ ነው እሑድ ከኤቨርተን አለ። እግራችሁ ዝሏል። አሁን ሽባው ናችሁ ነው የምትሄዱት። ሮብ ደግሞ ከሊቨርኩሰን አለ። በእርግጠኝነት ወይ ከኤቨርተን ወይ ከሊቨርኩሰን ትጥላላችሁ ነጥብ። ወይ ቻምፒዮንስ ሊግ ትወድቃለ ወይ ፕሪሚየር ሊግን ትጥላለ ማለት ነው። ከዛ ደግሞ ቅዳሜ ወይ እሑድ ደግሞ ካራቦ ካፕ ፋይናል ከማን ጋር? ከሲቲ ጋር በአንድ ሳምንት ውስጥ በ10 ቀን ውስጥ ማለት ነው 3 ነው 4 ጨዋታ ነው የምትጫወቱት። ይሄ ደግሞ እዚህ ጋር ነበርን አምናም ካቻምናም እንደዚህ ነው የነበረው። እስከዚህ ሰዓት ጨፍረሻል። አሁን የመከራሽ ጊዜ እየጀመረ ነው። ቆጥረ መከራህን ትረከባለህ ማለት ነው። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም አድርሱልኝ። እና ሲዚ እየጨፈሩ ይመጣሉ የአርሰናል ደጋፊዎች በዚህ ጨዋታ። አዎ መጨፈር አለባቸው። አቻ ይዞ መሄድ በሰው ሜዳ መጥቶ በጣም ቆንጅዬ ነገር ነው። ግን እነሱ እንደሚሉት እና ይሄ በጣም ቀላል መንገድ እኮ ነው፣ መንገዱን አያችሁት ምናምን እንደሚሉት። እናም ደግሞ ትናንትና በባርሴሎና ሙድ ይዘዋል ጭራሽ ማለት ኒውካስል እንዴታቸው ይወጣሻል ምናምን ሁላ ብለውታል ማለት ነው። ይኸው በባየር ሊቨርኩሰን መንገዱ በጣም ክፍት ነው። ፋይናሊ ደንደረስን። ቦዶ ግሊምት በዛ ምናምን ዳኛ እንደውም ሰጥቶሻል ፔናልቲ። አቻ ወጥተሽ ሂደሻል። በሜዳ ሁሉ በደንብ የሚያሰጋ ቡድን ነው ባየር ሊቨርኩሰን። ኢቭን ባየር ሊቨርኩሰንን ስታልፍ አደጋ እየጨመረ ነው የሚሄድ። ሂጅ ቻምፒዮንስ ሊጉን ሳም ማታውቀውን ቻምፒዮንስ ሊግ እንደምታውቀው ሆነ እንዴት እንደሚሳም ልታስረዳን ትመጣለህ። አታውቀውም እኮ አይ የቻምፒዮንስ ሊግ ምሽት ይሄ 1-0 መሸነፍ ነበረብን። ሴት ፒስ ግን ኦሌ ማለት ነበረብን። መልካም አዳር። አረ እንግሊዝን እኛ ነው የምናኩራት የምናስከብራት አላላችሁም? እኛ እኮ ቀላል ምድብ የደረሳችሁ መስሎን እንዴ! እኔ እግዚአብሔርን ይሄንን ጨዋታ አርሰናል 3-0 ምናምን በቃ ያሸንፋል ብዬ በጭንቀት አንዳቻ። ሊቨርኩሰኖች ግን ምን አይነት እግር ኳስን ያሳዩን! በእውነት ቃላት የለኝም። ከምሬን ነው የምላችሁ። ለአርሰናልማ እድሜ ማዱኬ ተቀይሮ ገብቶ በቃ የሆነ ተጽዕኖ ፈጠረ። ፔናልቲ ሃቨርት ተቀይሮ ገብቶ ነበር፣ ጎል አስቆጠረው። ይመቸው። ለማንኛውም አቻ መጥፎ ውጤት አይደለም። ያው ኤምሬት ላይ ትገሉታላችሁ ይሄን ጨዋታ። ግን እኛንን እንግሊዝ የምናስኮራው ምናኮራው ምናምን ብዙ ተብሎ ነበር። ይሄ ነው። ለማንኛውም እንግዲህ አርሰናል ከሊቨርኩሰን ያደረጉት ጨዋታ በአንዳቻ ውጤት ተጠናቋል ማለት ነው። ለማንኛውም ግን ቀደም አትበሉ። አሰልጣኝ ሚኬል አርቴታ ተነጋግሮ ደሙዝ መቀነስ አለበት። ያራዳ ልጆች ምንም ጥያቄ የለውም። ደሙዛቸው ሊቀነስ የሚገቡ ተጫዋቾች አሉ። ሜዳ ውስጥ የሚያንቀላፋ ምን አለፋ ግጥም ሁሉ የሚገጥም ተጫዋች አለ ነው ማለት። ያራዳ ልጅ ምንም ግራ የሚያጋቡ ናቸው። ግማሾቹ በሚባል ደረጃ ለምን እየተጫወቱ እንዳለ እንኳን ግራ የሚያጋቡ ናቸው ማለት ነው። በዛሬው ጨዋታ አርሰናል ያተረፈው ትልቁ ውጤት ሳይሸነፍ መውጣቱ ብቻ ነው። ሌላ ነገር የለውም። ያራዳ ልጅ ያለምንም ጥያቄ ነው ማጫወተ ማለት ነው። ሊቨርኩሰኖች እንደውም ታግለው ነበረ። ባለቀ ሰዓት ከያቨርት እንግዲህ ማዱኬ ያስገኛትን ኢልጎሬ ተጠቅሞ ማስቆጠር ችሏል ማለት ነው። እሷ ማጠያያቂ ነች ያራዳ ልጆች። ነገር ግን ወደ ኤምሬት ጨዋታውን መውሰዱ ለሚኬል አርቴታ ሰራዊት ትልቁ ትርፍ እሱ ነው። ከዛ ውጪ
ብዙ ተጫዋቾች በደፍተር እየተመዘገበ ሊቀነስባቸው ይገባል ደሞዛቸውን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት። አዳዲስ ሰዎች ፎሎ ማድረግ እንዳረሱ ይመቻችሁ። እንዴት ያለ ድድብ ያለ ተከላካይ ነው በእናታችሁ! እንዴት የሚያናድ ተከላካይ ነው! ምን አባ ነው ፔናልቲ ቦክስ ውስጥ እንደዚህ ሸርተት የምትወርደው እንዴ? ከመግባቱ በፊት አጠልፎም ወይ አገፈውም የሚያናድ ሰው ነው በእናት 89ኛ ላይ ፔናልቲ እንዲያስቆጥሩ አደረጋቸው። ኧረ እድላቸውን አብክነዋል። ቢያንስ እዛ ሄደው መከላከል ይችሉ ነበር። ያይ ሊቨርኩሰን እድላችሁን ያበላሻችሁት፣ ወርቃችኋል። ይሄ ፔናልቲ ጥሏችኋል። በቃ ፍሬን ይዘ ምንም ብቋጥር ይሄ አርሰናል ነው። ዞር በል ወዲያ በል በእናትህ። ዛሬ ቦስ ሚኬል አርቴታ ትልቅ ክሬዲት አባቴ፣ ትልቅ ክሬዲት። በቃ ሳካ አልቻለም፣ አስወጥቶ ማዱዌኬን አስገባ። የፈጠረውን ተጽዕኖ አይተኸዋል። በሱ ነው ፔናልቲውን ያገኘ ነው። ኤሚሬትስ ላይ እንገናኝ ባየር ሊቨርኩሰን። አስቀይምሻለሁ ነው የምልሽ፣ አስቀይምሻለሁ። ለማንኛውም የአርሴ ፋሚሊ እንኳን ደስ አላችሁ፣ ይመቻችሁ። አንቺ ወያላ ፕሪሚየር ሊግ ላይ ለመርሽውን ቻምፒዮንስ ሊግ ላይ መጣሽ። ለዳኛ መክፈል ነው በቃ ሁላ ስራችሁ። አሁን ይሄ ፔናልቲ በየት ሀገር ነው ፔናልቲ የሚባለው? እንዲህ ዳይቭ እኮ ነው ያደረገው፣ ተንሳፎ ማለት ነው። ኧረ አርሰናል ኧረ ቆፍጠን በሉ። እኔ እኮ እግዚአብሔር አሰደባችሁን። አሁን ይሄ ነው የፕሪሚየር ሊጉ መሪ ቢባል አሁን የጀርመኖች ምን ይሉናል ማለት ነው? አስቡት እስቲ። እነዚህ ተልከስክሰው ሁሌ እሱንም አቻ ነው የወጣው። ኧረ በስመ አብ። እኔ ክለብ እኮ በቃ እኔ አይችሉም፣ ግን ደግሞ ሁሌ ነጥብ አይጥሉም። ግራ እኮ ነው የገባው ቲም እኮ ነው። ቅጥቅጥ ነው የተደረገው። ባይዘው እኔ ነግሬያቸዋለሁ። አርሰናል ደጋፊ ቻምፒዮንስ ሊግ ሜንታሊቲ ስለማያውቅ በሊቨርኩሰን ራሱ ሊወድቅ ይችላል። ግን ይሄ በታምር እኔ በየትኛው ነገር ታሲዛለ ፔናልቲ አይደለም፣ ግን ለአርሰናል ሲሆን ፔናልቲ ነው። ምክንያቱም አርሰናል በብቃት መቼም አችልም። ግን ፕሪሚየር ሊግ ላይ ለመርሽውን እዚህ ያመጣሽው ኤኒዌይ አቻን የወጣችው ሜዳው ላይ ልታሸንፍ ትችላለች አይታወቅም። ግን በተአምር ፔናልቲ አይደለም። እኔ በፈለጋችሁ ተይዛለሁ፣ ፔናልቲ አይደለም። ብናሸንፍ ራሱ ማለት እኔ ከዚህ የበለጠ ሪአክት ማድረግ አልችልም። እኔ እንዴት ነው ግን እግዚአብሔር ምን አይነት እግር ኳስ ነው ግን እየተጫወትን ያለ ነው? ኧረ በስመ አብ። ግን ምን ብላችሁ ነው አርቴታ እንደዚህ የደነዘዙት ተጫዋቾቹ? እግዚአብሔር ምን ማለት እኔ ግራ እየገባኝ ነው። እንዴት ነው በዚህ የሆነ ዋንጫውን ብናሸንፍ ራሱ እኔ ምንም አይነት ዋንጫ ብናሸንፍ አምናና ካቻ አምና ልትጫወት ነው እግር ኳስ ምናምን መሆን አለበት እንጂ አሁን ስለምንጫወተው እግር ኳስ እኔ ምንም ማሳማኝ አይደለም። እግዚአብሔር ምን ሆኖ ነው አንዱ አጎደ ራሱ ማዱኬ ትችላለህ እግዚአብሔር። እሺ አሁን ማርቲኔሊ የምትተቹ ሰዎች አላችሁ። ከማርቲኔሊ በላይ ሳካ መተቸት አለበት። ምን ነበር ሲሰራ የነበረው? በፈጣሪ ስም ማዱኬ አይታችኋል። ገብቶ ኢቭን ቫርን ሁላ ሊሸወደው ማዱኬ ማለት ትችላለህ። እኔ ቴክኒካሊ አወዳደቅ ምናምን በደንብ ችሎበታል። ፔናልቲው ያሰጣል አያሰጥም፣ ግን አግብተናል። እኛ የምንፈልገው ይሄን ነገር ነው። እኛ ደግሞ ጠላት እረረደብን እንዴ እንደዚህ ነገሮች ደስ ይሉኛል። እኔ ፐርሰናሊ ማለት ነው። ባያሰጥ እንኳን በጣም ነው ደስ የሚለኝ። ምን አገባኝ። ዞሮ አዌይጄ አንድ ጎል አስቆጥረ መምጣት አቻ መምጣት ኤምሬትስ ላይ አምጥተህ ትገርፈዋለህ። ይሄ ጸዴ ነገር ነው። ግን አረ ተጫዋቾቻችን ነቃ ደንገጥ በሉ። የትኛውን ተጫዋች ደተች? እኔ እግዚአብሔርን ግራ ገባኝ። የትኛውን ተጫዋች አድንቄ በአንጻራዊነት እንደው ማርቲኔሊ ይሻል። ማርቲኔሊ ማጋሊሽ ቲምበር ይሻሉኛል። እኔ ፐርሰናል ለኔ ማለት ነው። እንዲነሳካ ምን ነበር ሲሰሩ የነበሩት? ቪክተር ጊዮከሬስ ምን ነበር ሲሰሩ የነበረው? አረ በስማ እኔ በቃ እኔ ተሸነፍን ብዬ ነበር ማለት ይሄ አንድ ጎል ራሱ አንዳቻ መለየታችን ኤምሬትስ ላይ የተሻለ ቻንስ ስለሚኖረን በእርግጠኝነት እናልፋለን ብዬ ስለማሰብ እንደዚህ አቻ መውጣት ከቻለን ጀርመን ሄደን ግን ምንም ደስተኛ አይደሉም። እግዚአብሔር በጣም የተናደርኩት አይ ወያለው ከባየር ሊቨርኩሰን ጋር ሲደርሰው ቀላል ቲም ደረሰው፣ ትንሽ ቲም ደረሰው ይንባል። ለካ ትንሽ የቡድን ወያለው ነው። አረ በስመ አብ ወልድ። ታዝላችሁ ወጣችሁ ታቅፋችሁ። ተመልከቱት ይሄንን ፔናልቲ፣ ምን አይነት ፔናልቲ ነው የተሰጠው? ተመልከቱ ይሄንን ጉድ። ምንም እኮ አልነካውም። ቢነካው እንኳን ጨረፍ ካረገው በኋላ ተራምዶ ነው ሄዶ የወደቀው። ወያለው ታዝሎ ወጣ። እግዚአብሔርን ነው ላይ ታዝሎ ወጣ። አየህ አይደለ ስትስቅ ትንሽዬ ቡድን እንደሆንክ የሚያሳየው ይሄ ነው። ባየር ሊቨርኩሰንን እንኳን አታሸንፍም። ባየር ሊቨርኩሰንን እንኳን ትንሽ ይሆንክለ ታዝሎ ወጣ። ወያላ ተርፈሃል። ቀጣይ ጨዋታ ግን ይሸከሽኳል። እኔ እርግጠኛ ነኝ በሜዳ ይቀጠቅጡሃል። ትንሽ የቡድን መሆንን ያሳዩሃል። ከሀቨርትዝ እንግዲህ አግብተዋል። የልጅነት ክለቡ ላይ የሚገርም አቀባበል ተደርጎለታል። ይመቸው። ነገር ግን ወያለው ታዝሎ አርቴታ ክፉ ነህ አርቴታ የምር ቪክተር ዮኬሬስ
ፔናልቲ እንዳያገባ ነው የቀየርከው። 74ኛው ደቂቃ ላይ የቀየርከው። ለማንኛውም እሱ ቢኖር ደግሞ ፔናልቲ አይገኝም። ከቪክተር ዮኬሬሽ ሺህ ጊዜ ከሃቨርትዝ ይሻላል። ከሃቨርትዝ ባለጌና የቀድሞ ክለብ ላይ የልጅነት ክለብ ላይ ባለቀ ሰዓት ታገባለህ ፔናልቲ። ለማንኛውም እግር ኳስ ኤሜሬትስ ላይ ምን እንደምታሳየን አይታወቅም። አንድ ጥያቄ አለኝ ለእግር ኳስ ቤተሰብ። የባየር ሊቨርኩሰን ቀጣይ ተጋጣሚ ቦዶ ግሊምት ነው ወይስ ስፖርቲንግ ሊዝበን? ቀጣይ እናያለን። የባየር ሊቨርኩሰን ቀጣይ ተጋጣሚ ማን እንደሆነ ከሰዓታት በኋላ እንለያለን። ግን ፈርስት ሃፍ ለባየር ሊቨርኩሰን ደብል ቻንስ ሰጥ አርሰናል ፈርስት ሃፍ ይጨርሰዋል። ቀመር እኮ አይሳካም ብራዘር። ትናንትና አሳካን፣ ዛሬ ደግሞ 2 ትኬት ነው ያሳካ ነው 34 ወድና 44 ወድ በአንድ ቀን። እንዲህ ይቻላል እንዴ? እንዲህ ይቻላል እንዴ? የፕሪዲክሽኑ ጎት ቤላግሬ ግን ይችላል። በአንድ ቀን 2 ትኬት። ቴሌግራም ግባናይ፣ ቴሌግራም ግባናይ። አርሰናል ቨርሰስ ባየር ሊቨርኩሰን 1.67 ወድ ተሰጥቶት ፈርስት ሃፍ ደብል ቻንስ ስለምችል ነው። ግባና ቴሌግራም ላይ ትናንትና 1 ትኬት፣ ዛሬ ደግሞ 2 ትኬት። ያውም ልክስክስ ኦድ አይደለም፣ የ10 ቲክታከር ኦድ በአንድ ትኬት ነው የማሳካው። የፕሪዲክሽኑ ጎት ቤላግሬ። ለማንኛውም አቋማ በኤሜሬትስ እንገናኛለን። ከዚህ በፊት እንደነገርኳችሁ ቻምፒየንስ ሊግ ራውንድ 16 ላይ ነው መቋጠር የምንጀምረው። ዛሬ ሀ ብለናል። ኤሜሬትስ ላይ ይቀጥላል። አርሰናል ይህንን ዙር አያልፍም። ላኪ ኤፍሲ ስትራይክስ አጌን ይላል። ዛሬ እኮ ነው ቅድም ቪዲዮ ስሰራ ተንጫጭተሽ ነበር። ሁልሽም የአርሰናል ደጋፊ ይከብደዋል አልኩኝ። ዛሬ እንደው ፔናልቲ ያለንን እኔ ተውት ሄዳኛውን እንኳን ግን የማያሰጥ ነበር፣ ግልጽ የማያሰጥ ፔናልቲ ነበር። እሱ ይቅር ይከብደዋል አልኩ፣ ከበደው። ከጨዋታ ብልጫ ጋር ሊቨርኩሰን የሚገርም ኳስ አሳይቶናል። ግን እኔ አሁን ማውራት የምፈልገው ስለመሰላችሁ ስለ አርሰናል ፍሮንት ስሪ እንዴት የሚያስፈራ አታክ ነው። ግን ዮኬሬሽ፣ ማርቲኔሊ እና ሳካ ብስማ ሊቨርኩሰን ተጨነቁ። ሳካ የተባለውማ በቃ ግሪማልዶ እንደፈለገ እንደ ውሻው ነው ያደረገው። ዛሬማ ማርቲኔሊ ኳስ ይቀበላል፣ ወደፊት ሄዳል፣ ይመለሳል፣ ኳሱን ይመልስላቸዋል። እና ከዛሬው ጌም ደግሞ ሌላ የተረዳነው ነገር ምንድን ነው? ይሄ ፕሪሚየር ሊግ ላይ እየተሻሹ እየተላፉ ምናምን የሚያገቡት አይነት ይሄ ዲፌንድ የሚያደርጉት ነገር የለም። ሳሊባ እንደዚህ እየተያዘ የሚጮተው ነገር ዛሬ 2 ነው ዳኛው 2-3 ጊዜ ሲነፋበት ነበር። ግን ዛሬ ምንድን ነው እንደምንም በእድላቸው አመለጡ። ያንን ፔናልቲ ያለላቸው ኖርማል ሜዳው ላይ ሊያሸንፍ ይችላል። ያው የሜዳ አድቫንቴጅ አለው ኦብቪየስሊ ልክ እንደ ሊቨርኩሰን ሁሉ። ግን የሚሆነው አይታወቅም። እንደዚህ የሚጮት ከሆነ አሁን አያዛልቅም ብራዘር። እንደዚህ አይነት ጨዋታ ዛሬ ከጨዋታ ብልጫ ጋር ነው። ሙሉ የጨዋታ ብልጫ ነበረው ባየር ሊቨርኩሰን። በጣም የሚገርም ኳስ አሳይተውናል። አሁን ወዴት እንሄዳለን? ወደኛ ቲማችን እንሄዳለን።